እሺ እኔ የመንግስት ሰራተኛ ነኝ። መልካም አስተዳደር ችግሮችን ከመፍታት አንጻር ፓርቲያችን ብልጽግና ለመንግስት ሰራተኞች ደሞዝ ጭማሪ አድርጓል ማለት ነው። ከዚህ በፊት ባልነበረው ሁኔታ እጥፍ በሆነ መንገድ ሰራተኞችን ለመደጎም ያደረገው ጥረት በጣም ሰፊና የሚመሰገን ነው። በቀጣይነት የዚህ ፓርቲ ወጣቶችና ሴቶችን ስራ ዕድል ከመፍጠር አንጻርም በጣም አመርቂ ስራ የተሰራበት ነው። ሌላ ደግሞ ብልጽግና ፓርቲ እንደ አጠቃላይ የቆሙ ፕሮጀክቶችን ከመጨረስ አንጻር ትልቅ ስራዎችን የሰራበት ነው። በተለይ ህዳሴ ግድብን ለ13 ዓመት የቆመውን ህዝቡን በማነሳሳትና በማነቃቃት ህዳሴ ግድብ በአፍሪካ ደረጃ እንዲታወቅ በዓለም ደረጃ እንዲይዝ የደረገንን የጨረሰ ፓርቲ ነው። እንደ ሌሎች ፓርቲ ላማሌ በሰማይ ሳይሆን በሰራ ስራ የተመሰገነ ፓርቲ ነው። ሌላ ደግሞ ሰው ተኮር የሆኑ ስራዎች በተለይ ትምህርት ቤት ላይ የምገባ ማዕከላት በማገንባት መንገድ ላይ የቀሩትን እርዳታ የሌላቸውን የደሃ ህብረተሰብ ከመደጎም አንጻር የተሰራው ስራ በጣም አመርቂ ነው። ሰው ተኮር የሆነ ፕሮጀክት አንደኛ የምገባ ማዕከላትን በመገንባት አዲስ አበባ ውስጥ ከ25 በላይ የምገባ ማዕከላት ማንኛውም ደሃ ጎራ ብሎ የሚበላበት መንገድ ላይ የሚለምኑት አካላት እዛ ውስጥ ገብቶ እንዲመገቡ ያደረገ ዩኒክ የሚያደርገው ከማንም በላይ ዩኒክ የሚያደርገው ስራ ነው። ይህም ሰርተዋል። ስለዚህ ብልጽግና ፓርቲን እንምረጥ። ለመምረጥ እኛም ተዘጋጅተናል፣ እናንተም ተዘጋጁ። የዜጎቻችን ሁሉም ሰው አብረን እንምረጥ ማለት ፈልጋለሁ። አመሰግናለሁ።